በቤተሰቦቼ እኮ ነው እየመጡብኝ ያሉትን ማለት ነው እኮ። እሺ መፍትሄው ማቆም ነው። መፍትሄው ሲጀምር ከእናት ቤት ወጥቶ ጓደኛ ቤት መቀመጥ መፍትሄ ነው። እዚህ ማንም የሌለበት ባዶ ቤት ውስጥ መጥተሽ ምን ማድረግ ነው? ይኸውልህ ብሩኬ፣ እኔ አሁን ያለሁበት ሁኔታ ማለት ነው ከቤተሰብ ጋር ያለሁበት ሁኔታ ጥሩ አይደለም። ከቤተሰብ ተጣልቼ ነው ያለሁት በዚህ ጉዳይ። ሲቀጥል ደግሞ እያስፈራሩኝ ነው ያሉት። ለህይወቴ በጣም የሰጋበት ደረጃ ላይ ነው ያለሁት እና ወጥቼ ሚዲያ ላይ ስለመስራት ነው ማሰብ ያለብኝ። ስለ ሚዲያ ስለ ካሜራ እናንተ አሁን ካሜራ ደቅናችሁ እኔ ጋር መምጣት የፈለጋችሁ ለምንድን ነው? እኔ ቪዲዮ ይቀራል አይቀርጽም ተይው ማቆም ይችላል እኮ እሱ። ግን አሁን ምንድን ነው እኔ ምናትፍቼ ነው ከኔ መደበቅ? እንደዚህ ስልክ ማጥፋት እኔ የገባሁበትን ሁኔታ ይሻላል ብሩኬ። እኔ ከአንተ አልደበቅኩም፣ ከኪያም እየተደበቅኩኝ አይደለም። አንቺ ጋር የነበሩትን ፋይሎች አንድ ያወጣሽ። ከዛ በኋላ ግን እኔ እናቴ የተሰደበች ነው፣ እየተዘቀዘኩኝ ነው፣ እየተሰደብኩ ነው። ሰው ማይደውልልኝ ስልክ የለም አይደል? እንደዚህ አይነት ሁኔታ ውስጥ ገብቼ እንዴት ነው አንቺ አድራሻ ፍተሽ መጠፍ? እኔ መጀመሪያ ወደ ሚዲያ ወጣት ለምንድን ነው መጀመሪያ መልስ ስችል ለምንድን ነው አንቺ ከኔ መደበቅ የፈለግሽው? እሺ መጀመሪያ እኔ ለምን ልታዳምጠኝ አትሞክሩ? እሺ ንገሪኝ፣ የጠፋሽበት ምክንያት ከኔ የተደበቅሽበት። ሚዲያውን ታየው፣ የሰማሽ ነው ነጻነት። ሚዲያውን ታየው። ስለ ሚዲያ አይመለከተኝም። ይቅር፣ ቪዲዮ ከፈለግሽ አቆሟል። እኔ ማንንም ማግኘት አልፈልግም። ምን ማለት ነው? እኔ ዛቻው እንዲቀርልኝ ነው፣ ዛቻው እንዲቀር የሚያስፈራሩኝ ነገር እንዲቆምልኝ አልነበር ሚዲያ ላይ ወጣሁት። እሺ ታዲያ ምን? አሁን ደግሞ እየበዛብኝ ነው ያለው። ጭራሽ ከቤተሰብ ጋር መኖር አልቻልኩም። እናቴ እየተሰደበች ነው። እኛ ዝትብንም እንዴ እኛ ይዘትብን እኮ እናንተ እያሳሰባችሁ ያላችሁ የእናንተ ነገር እያሳሰባችሁ ሲጀመር አንቺ ነሽ እንዴት እዚህ ድረስ ይሻቸው ያለው በድረስ ይሻቸው መጀመሪያ የተሰደብሽ የነበርሽው አንቺ ብቻ ነሽ አይደል? አሁን እኮ እኔ የተሰደብኩ ነው፣ እናቴ የተሰደበች ነው፣ ይሄ ልጅ የተሰደበ ነው፣ እናቱ የተሰደበ እንደዚህ አራት ሰው የተሰደበ ባለበት ሰዓት እንዴት ልታስቢ ነው አንቺ? ጭራሽ አድራሻ ስጡ እስከ መጥፋት ሚደርሽ ምንም የተደረገ ነገር ደግሞ ልንጠይቅሽ መጠን በስርዓት እንኳን ልታናግሪኝ ፈቃደኛ አይደለሽም። ጓያች ነው ምንድነው? ቆይ ምንድነው ጥፋት? እኔ ስለ አንቺ እዛ ጋር መወገኔ ነው ከቤተሰብ ጋር መጣላት? እኔ ማንንም እኔ አሁን እናንተ ከጎኔ እንድትሆኑ አልፈልግም። ማንም እንዲደርስብኝ አልፈልግም። ሚዲያ ላይም አልወጣም። ምንም አይነት ነገር አልሰራም። ይሄንንም ነገር ታጠፋልኛለህ አልፈልግም። ጭራሽ እናንተ ልጠይቁኝ ልታናግሩኝ ያለሁበት ድረስ ጠይቃችሁ ካሜራ ዘግቶ ትመጣላችሁ። ሲጀምር መሳምሽን አላውቅም፣ መታመምሽን አላውቅም። እሱ ነግረሽኛል። በታወቅ ማንም አሁን ያለሁበት ሁኔታ እናንተ አይደለም ማንም ሊረዳኝ አይችልም። ታምም ያለው እኔ በቃ ጤነኛ አይደለም። እንደታመምሽ አልነገረችኝም። ከቤት ስላልተመቻት ከቤተሰብ ጋር መግባባት ስላልቻለች ብቻዋን እያለቀሰች ስለነበረ ነው ጓደኛችን ቤት ሄደችው። ስማኝ፣ እሺ ስማኝ፣ ምንም እየተረዳችሁኝ አይደለም። ይኸውልሽ እኛ እንዴት ነው የምንረዳሽ? ዛቻ እየደረሰብኝ በህይወቴ ላይ እያስፈራሩኝ ነው ያሉት። ሊቆምልኝ አልቻለም ነው ምልክ ዛቻ አንድ ቀን ቤት ከቤት እኮ ተጣልቼ ውጭ ነው ያለሁት። እኛ ውጭ ማራ እየተሰደብኩ ነው ያለሁት። አንቺ መሆንሻል እዚህ ጋር ተያይዘን የገባንበት አይደል? እኔ ሲጀምር ተያይዘን የገባንበት አንቺ ቪዲዮ በመስራቴ እኔ ልጸጸት እያደረግሽ ነው። እሺ ስለደገፍኩሽ ምናምን አመሰግናለሁ። እኔ አንቺ የደገፍኩሽ የሰማሽ ነው። እኔ አንቺ የደገፍኩሽ እውነት ስላለሽ እና እንባሽን ሳይሆን አንቺ ደገፍኩሽ። አልፈልግም ከዚህ በኋላ አትደግፉኝ። አመሰግናለሁ። እስካሁን ድረስ ከጎኔ ስለቆማችሁ አመሰግናለሁ። ምን ማለት ነው? አዎ አሁን ግን ምን ልትረዱኝ ስላልቻላችሁ አልፈልግም። እንደዚህ አይነት እሳት ውስጥ ከተሽ ነው አመሰግናለሁ ብለሽ የምትፋቂ ያለውን ነገር እኔ ስረጋጋ አስተካክልላችኋለሁ። ምን አድርግሽ ተስተካክዩ እና ምን አድርጊ ነው የምትሉኝ አሁን? ይኸውልሽ አንቺ ጋር አሁንም አንቺ ጋር የቀረውን ፋይል አንድ በአንድ ይወጣል። የአንቺ እውነት አብሮ ይወጣል። እኔ ምንም አልወጣም ከዚህ በኋላ ሚዲያ ላይ አልወጣም። የአንቺ ፋይል የቀረውን ፋይል ይወጣል። የአንቺ እውነት አብሮ ይወጣል። የሰማሽ ነው አይደል? የእኔ እውነታ ምንም አይስተካከልም ከዚህ በኋላ እየባሰ እየመጣ ስለሆነ ሲጀመር እናንተ እንድትመጡ አልፈልግም። ከዚህ በኋላ አጠገቤም እንድትሆኑ አልፈልግም። ኦኬ እሺ። እውነት ከቻላችሁ እውነት ኖሮሽ ቤትሽ መቀጠል የምትፈልጊው? አዎ በቃ አለሽ ከእውነት ጋር እኮ አይደለም ማለት ማለት አንቺ እኮ መጀመሪያ እንደዚህ ቤትሽ መቀመጥ እሺ ቢሆን እኛ ለምን ከአብርሃም ጋር ስለምን ከሩታ ጋር ስለምን ከኦዲየንስ ጋር ተጠይናለች? ይኸውልሽ የሰማሽው አይደለሽ? እኔ ሁሉም ነገር የሚቆም መስሎኝ ነበረ የወጣው እና ባንድ ቀን ነው የሚቆመው። ምንም የሚፈጠር ነገር ከዚህ በኋላ ፎቶ ላክሽላት አይደል እንዴ? በሰው ፎቶ ላክላት እንድታምነኝ ነው። በቃ ታዲያ እንደዚህ አይነት እሳት ውስጥ ከተሽን እንዴት ነው ሂዱልኝ። የእናንተን ነገር እኔ ልረጋጋ። መጀመሪያ ህይወት ይበልጣል። እኔ እውነት አለኝ ግን እውነት ኦዲየንስም ሆነ እናንተም አሁን እየተረዳችሁ ነው። እኛ ህይወት አይደለም ወይ? ፎቶ በሰው አስላክሽላት አይደለ? ለሩታ አስላኩላት። ለምንድን ነው አስላክሽላት? እንድትረዳኝ እሷ እንዲገባት ሁለታችን ላይ እየማገጠ አላወጣም። ምንም አይነት ቪዲዮ አላወጣም። እሷ እንድታውቅ ሁለታችንንም እያታለለን ነበር። አብርሃም አይደል? ሁለታችንንም እያወራን ነበረ እስከ ቅርብ ሰዓት ድረስ። እሱን ተናግሬ ያለው ደግሞ ከዚህ በኋላ አልወጣም። ይሄንን ተናግሬ ራሱ ያመነኝ ሰው የለም። ፎቶ እየተዘቀዘቀ ነው ያለው። እያስፈራሩኝ ነው። ከቤት መውጣት አልቻልኩም። እዚህ
ኪያ አሁን እኔ ከእናንተ ጋር ምንም ማውራው ነገር የለም። መጀመሪያ ሳታስፈቅዱኝ ነው የመጣችሁት። እንድትወጡልኝ ነው የምፈልገው። በቃ ለምን አትሰሙኝ? ቢያንስ ለመረጋጋት እና ለማውራት እንደዚህ ነገር አለ ማለት ነው። ቪዲዮ እየተቀረጸ ስለመሰለሽ ከሆነ ማለት ነው። ቪዲዮ እየተቀረጸ እንደሆነ አውቀሽ ከሆነ እንደዚህ የምትሆኙ ብሩክ የእሱን ተውና ቪዲዮ የተፋና ታወራ በስርዓት እኔ እንደዚህ የልጻማ የማይቻላል እኔ ለአንቺ ብዬ እኮ ነው። ምን ማገኘው ጥቅም አትበል ብሩክ አትበል። ለእኔ ብለህ ምንም ነገር አታርጉ። ሁላችሁ ለእኔ ብለህ በቃ እሱን ነገር እኔ ስረጋጋ አስተካክላለሁ። አሁን ከሚዲያውም ከእኔም ጥፉ አልፈልግም። ስለ እኔ ምንም ነገር እንድታወሩ አልፈልግም። እኔ መጀመሪያ ልስተካከል። ህይወቴ መጀመሪያ ይስተካከል። የተበላሸው ህይወቴ እኔ ያለሁበት ነገር አይገባችሁም እንዴ? ከእናንተ እኮ እሷ ባሰችብኝ። እኔ ያለሁበትን ሁኔታ እያወራሉ ብዬ ስላሰብኩኝ አሁን ውጡልኝ። እሺ በቃ እንድትወጡ ነው። ለምን እንደማትወጡ የሰው ቤት መታችሁ አልወጣም ትላላችሁ። እዚሁ ነገሩን ጨርሳ እወጣለሁ። አልወጣም ነው ደስታሽማ ደስታዬ ነው ያቃተኝ መለሱ ነው ነው ፈራው። ምን ፈራሽ? ሴት ሆኖ ወጥቶ መግባት፣ ጨለም ሲል ብቻ መራመድ፣ ጨለም ሲል መንቀሳቀስ ፈራው። ሰማዩ ደመቀ። እኔ ያለሁልሽ እኮ አንተ ብቻ እኮ እንድትኖርልኝ አይደለም የሚፈልገው። ብዙ ወንድም የሚጠብቀኝ፣ ብዙ ህትማት ሸጠኝ ነው የምፈልገው። ጨለማውን ማሻገር የሚችሉ ወንድሞች፣ ለአንቺ ጠበቃ የሚሆኑ በጣም ብዙ ሴቶች አሉ። አትፍሪሽ። አሁን ግቢና ታጠቢሽ። ያለው ያውቀዋል። ለእህቶቼ እኔም ፈራሁላቸው። እኔስ ምን አለበት ወስዶ ማይመልሰው